የአሜሪካው አሰልጣኝ ፖቼቲኖ አሁንም አሪፍ ቡድን እያሳዩን ነው። ተመልካቾቻችን ሪትም ስፖርታችን ተጀምሯል። በትንታኔ እዮብ ተሰማ እንዲሁም እኔ ሀናም እንደሆነ አብረናችሁ የምንቆይ ይሆናል። እዮብ እንዴት አደርሽ? እንዴት ነህ? አለው እኔ እንኳን እንዴት አደርሽ ማለት አልችልም። እንዴት ዋልሽ? ቀጥያለሁ። እሺ ከሞሮኮን ጀምር ወይ? አዎ ከአፍሪካዊቷ ሀገር በጣም ድንቅ ጨዋታዎችን ማያስተኙ ባትተኝ ደግሞ ማታፍሪበት አይነት ጨዋታዎችን የተመለከትነው። በጣም ጥሩ ፉትቦልን መጫወት ጀምሯል። እንግዲህ በሞሮኮ ብሔራዊ ቡድን ከብራዚል ጋር ከእግር እስከ ራስ እንግዲህ ያኔ ኳሱን በመያዝ አሳይቶን ነበረ እና ይሄ አሰልጣኝ በሞሮኮ ውስጥ አንድ ትልቅ ነገር ቀይሯል ብዬ አስባለሁ። በተለይ ካለፈው አሰልጣኝ አሁን ኳስ ይዞ የሚጫወት በደንብ የሚያጠቃ ጥሩ ቡድንን ሰርቷል ማለት እንችላለን። በአንደርሌክት የዩዝ ኮች ነበር ዩ9 እስከ ዩ19 ድረስ 19 ድረስ። በሞሮኮ ደግሞ በጣም ትልቁ ስኬቱ የሚባለው ዩ23 ላይ የወርልድ ካፕ ሻምፒዮን መሆን ችሏል እና በተወሰነ መልኩ የጨዋታ ስታይሉ ይታወቃል። ይሄ ሰውዬ ግን ከዛኛው አሰልጣኝ ኢፌክት አንጻር በዚህ ልክ ጥሩ ቡድን ያሳየናል ተብሎ አልተጠበቀም ነበር። የሳይባሪ ጎል እንግዲህ በ71 ሰከንድ ውስጥ ነው የተገኘው። የመጀመሪያ በጣም የሚያምር ጎል ነበር ማለት ይቻላል። መረብ ውስጥ ወጥቷት ከመረብ ውስጥ ነው የወጣችው እና የጎሉ የገባበትን መንገድ ስታይ የዲያዝ ፓስ ዲያዝ ዋን ኦፍ ዘ ቤስት የሚባለውን በኢንተርናሽናል ካሪየሩ በጣም ቤስት ከሚባሉ ፐርፎርማንሶች አንዱን ያሳየ ይመስላል። ቦል ኬሪንጉ ድሪብሊንጉ በጣም የተለየ ነበር። ከቀኝ መስመር ነበር የሚጀምረው እና አፍሪካን በእጅጉ ያኮራች ቡድን ነው እየተመለከትን ያለ ነው። በተለይ ሳይባሪ ኦፍሳይድ ትራፑን የጠበቀበት መንገድ፣ ከዛ ደግሞ ቤራሂም ዲያዝ ያቀበለበት መንገድ በጣም የሚደንቅ ነበር ማለት ይቻላል። ባለፈውም በብራዚል ጨዋታ ላይ ተመልክተናል። የሚገርም ቺፕ ነበር ያስቆጠረው እና የአጨራረስ ብቃቱ በጣም ድንቅ ነው። ከዛች ከደቂቃዎች በኋላ ሌላ ምድል አግኝቶ ነበር፣ እሷን ታፕ ማድረግ አልቻለም ነበር እና በአጠቃላይ ብንመለከተው ከተወሰኑ ደቂቃዎች ውጪ ስኮትላንዶች ያን ያህል የረባ የሚባል እንቅስቃሴ ወይም ደግሞ ሞሮኮን ተቋቁሟታል ማለት አይቻልም እና አፍሪካን የሚያኮራ በጣም ድንቅ ድል ነው የነበረው ማለት ይቻላል እና ከዛም በኋላ መከላከል በሚያስፈልጋት ሁኔታ የሞሮኮ በጣም ጥሩነቱ እና ኦርጋናይዝድ የሆነች ቡድን በርቀትም ትሄዳለች ብዬ የማስበው ይሄ የመከላከል ኦርጋናይዜሽናቸው በጣም ጥሩ። አንድ ነገር በተደጋጋሚ አንስተናል። በተለይ አሽራፍ ሀኪሚን የሚጠቀምበት መንገድ ምናልባት እዚች ጋር የምናስገባት ምስል አለች አድማጭ ተመልካቾቻችን እንዲመለከቱት። አሽራፍ ሀኪሚ ቤራሂም ዲያዝ ባሰፋባቸው ወቅቶች በሙሉ አንደርላፕ እያደረገ ቦክስ ውስጥ ይገኝ ነበር። ኳሶችን አግኝቶ ነበር። ኦቨርላፕ እያደረገ ይሄዳል እና ትላንትም የአሽራፍ ሀኪሚ አቋም በጣም የሚገርም ነበር። የሳይባሪ ኦፍሳይድ ትራፖችን እየጠበቀ የሚሮጡበት መንገድ በጣም በትልቅ አጥቂ ደረጃ የሚቀመጥ ነው። የሞሮኮ እንደዚህ መሆን ያልተጠበቀ ነው ማለት አይቻልም። ጠብቀናል አይደል? ነገር ስንል ነበር ረጅም ርቀት በዚህ በዓለም ዋንጫው ትሄዳለች ብለን የምንጠብቃት አንዷ የአፍሪካ ሀገር ነው በሚገባ። አሁን እንግዲህ አንደኛ ሆኖ ስለማለፍ የሚታሰበው ከብራዚል ጋር 2 ነጥብ አላቸው። በጎል ብቻ ነው የምታንሰው እና የሞሮኮ ብሔራዊ ቡድን አሁንም ቢሆን በትልቅ ደረጃ መጫወት የሚያስችል አብዛኞቹ አውሮፓ ላይ ጥሩ ቦታ የሚጫወቱ ቡድን ናቸው እና ለዛም ነው ይሄ በጣም ኮንሲስታንስ የሆነ በየዓለም ዋንጫው ጥሩ ቡድንን እያሳዩ አሁን ያሉት እና አሁን ደግሞ ምን ጨመሩበት? ጥሩ ፉትቦልን ጨመሩበት። በተለይም መሐመድ ዋሃቢር የተባለው አሰልጣኝ ከመጣ በኋላ ደግሞ በጣም የሚያምርን ፉትቦል ጨምሮበታል ማለት እንችላለን። አዎ እንግዲህ እስማኤል ሳቢሪም በዓለም ዋንጫ ያስቆጠረው 2ኛው ግቡ ሆኗል። እንግዲህ ሞሮኮ ረጅም ርቀት ትጓዛለች ብለን እናስባለን። ወደ አሜሪካና አውስትራሊያ እንላለን ይቻላል። እንዴት ነው ፖችን እንዴት እንደምወደው ታውቂያለሽ። ፖች እንግዲህ በጣም ድንቅ ቡድኑ ቀጥሎበታል። አሁንም በባክስሪ ነው የገባው። አንድ ለውጥ ካለ ፑሊሲች አለመግባቱ ብቻ ነበር እና ፖች የአሜሪካን እግር ኳስ ወደ ሌላ ሌቭል እየወሰደው ነው ማለት ይቻላል። በተለይ ብሔራዊ ቡድን የባሎጎን የሚባለው አጥቂ ትላንት በጣም ጥሩ እንቅስቃሴ ነበር ያደረገው። መሀል ሜዳ ላይ ያላቸው ጥምረት በተለይም ደግሞ ዌስተን ማኬኔ በጣም ጥሩ እንቅስቃሴ ነበር ከፊት ሆኖ። በተለይ ደግሞ የማሊክ ቴሌማን ታይለር አደምስ ጥምረት ሁለቱም ተጫዋቾች በጣም ድንቅ ነበሩ ማለት እንችላለን። ይሄ
ሁለቱም ከኳስ ጋር ጥሩ ናቸው፣ መሮጥ ይችላሉ። ፖች ለሚፈልገውን ኢነርጂ በሙሉ በሜዳ ውስጥ የሚሰጡት ተጫዋቾች ናቸው ሶስቱም ማለት እንችላለን። እና ስለ ፑሊሲችም እንግዲህ ሲናገር ፖች በጣም ጥሩ የሚባለው ተጫዋቻቸው ነው። ግን እንደዚህ አይነት ነገር መልመድ አለብን ቡድን እስከሆንን ድረስ ረጅም ርቀት መጓዝ እስከፈለግን ድረስ ተጫዋቾችን በጉዳት ብናጣም እንቅስቃሴያችን መቀጠል አለበት ብሏል። እንግዲህ በተለይ ፔፒ የሚባለው ተጫዋች ነው ተክቶት የገባው። ጥሩ እንቅስቃሴ ወደ 73 ደቂቃ አካባቢ ተጫውቷል። እና እዚህ ጋር ግን አሁን በዩኤስ አጠቃላይ ስፖርት ላይ ፖች አንድ አነጋጋሪ አስተያየት ሰጥቶ ነበር ከጨዋታውን በፊት እና የፖች አንድ ባህልን በአሜሪካ አጠቃላይ ስፖርት ላይ መቀየር አለብን ይላል የፖች አስተያየት ሲሰጥ። ሲቀጥል ተሸናፊዎችን የሚሸልም ስፖርት ነው የአሜሪካ ስፖርት ብሏል። ለዚህ ምክንያቱ ወራጅ የለም በቡድኖች ውስጥ እንደምታውቂው በየትኛውም በኤንኤፍኤል፣ በኤንቢኤ፣ በኤንኤችኤል ወይም በኤምኤልቢ ሜጀር ሊግ ባስኬትቦል ላይ በአብዛኞቹ ላይ ወራጅ የሚባል ነገር የለም። 3 ወር ሙሉ ጨዋታዎችን ብትሸነፊ አሰልጣኝ ይሰናበታል። ኩዌንስ የለም። እግር ኳስን የመጫወት ባህል እንጂ የማሸነፍ ባህል ይሄ እኛ ልናሳውቃቸው የሚገባው ነገር እግር ኳስ መጫወት አንድ ነገር ነው። እግር ኳስን ደግሞ ማሸነፍ ወይም ደግሞ ኮምፒቲሽን ማድረግ ሌላ ነገር ነው ሲል ተደምጧል። እና በጣም አነጋጋሪ ሀሳብ ነው፣ ግን በጣም ትክክለኛ ሀሳብ ይመስለኛል። በተለይ እግር ኳሱ ላይ ያን ያህል በአሜሪካ ዓለም ላይ በሌሎች ዘርፎች እንደምትታወቀው በእግር ኳስ ላይ የምትታወቅ ሀገር አይደለችም። እና ጠንከር ባሉ ቃላት ነው የገለጻቸው ማለት ይቻላል። ስፖርታቸው ምንም አይነት ቅጣት የለው እንዲሁም ትሸልማለች የሚል ነገር ነው። ምክንያቱም በፕሪሚየር ሊጉ ወይም በሌሎች ሊጎች 17ኛ 18ኛ ብቶች 19ኛ 18 19 20ኛ ወይም 18 የሚደረግባቸው 3 ክለቦች ይወርዳሉ። በመውረዳቸው ውስጥ ብዙ ቅጣቶች አላቸው። የገቢ ተጫዋቾችን የማጣት ከቴሌቪዥን ራይት ጋር በተያያዘ ብዙ ነገር። አሁን ዌስትሃም ለምሳሌ እነ ማቲያስ ፈርናንዴዝን መሸጥ አለበት። ትልቅ ስቴዲየም ያለው ትልቅ ክለብ ጨዋታዎችን ባለማሸነፉ ተቀጣ ማለት ነው። ተጫዋቾቹን ያጣል፣ ወደ ታችኛው ሊግ ይወርዳል። እና የአሜሪካንን ፉትቦል መቀየር አለብን፣ የአሜሪካንን ስፖርት በአጠቃላይ መቀየር አለብን እና ከዚህ ባህል ጋር ነው ብሏል። እና መግቢያ ላይም ፖች ይህንን የአሜሪካንን ስፖርት የመቀየር ትልቅ ዕዳ አለበት የሚል ነገር አንስቼ ነበር እና ከዛ አንጻር ነው አሰልጣኙ ይሄ ነው የሚባል የጨዋታ ስታይል አለው ቆጥረሽ ልትረከብ የምትችይ። በተለይ በዚህ በአሜሪካ የሙቀቱ ይታወቃል። አሁን ላይ በጣም ዘመናዊ የሚባሉ ኤር ኮንዲሽኒንጎች የተገጠመላቸው ቢሆንም እንደዛም ሆኖ በጣም ከባድ ነው። ኩሊንግ ታይሞች አሉ። በዚህ ውስጥ ሁሉ አልፎ ግን የፖች ቡድን አሁንም በጣም ኢንቴንስ የሆነ በጣም የሚሮጥ ከዛ ደግሞ ኳሶችን መልሶ የሚያገኝ ቡድን ሆኖ ተስተውሏል። ከአውስትራሊያ ጋር በነበረው ጨዋታ ምናልባት እንደ ችግር ከተነሳ ወደ መጨረሻዎቹ ደቂቃ አካባቢ 20 ደቂቃ አካባቢ በእጅጉ ሲጠቃ ነበር። ያንን መቋቋም ላይ ግን የመከላከል ይሄ አደረጃጀቱ ላይ ግን ትንሽ ድክመቶች ተመልክቻለሁ። ትላንትና በአውስትራሊያ ቦታ እንግሊዝ፣ ብራዚል፣ ፈረንሳይ ቢሆኑ ኖሮ 4-3 ጎል ሊያስቆጥሩ ይችሉ ነበር። ክሊር ከት ቻንሶች ሲገኙበት ነበረ እና ይሄ ነገር በጣም መቀረፍ አለበት ብዬ አስባለሁ። የደስት እና የሮበርትሰን የሁለቱ ዊንግ ባኮች ብቃት አሁን ደስት ለእኔ ትላንት የጨዋታው ኮከብ ፐርፎርማንስን ያሳየው ማለት ይቻላል። የባርሰሎና ተጫዋች ነው እንደምታውቂው፣ አሁን ወደ ፒኤስቪ ሄዷል። በቃ ፖችን የሚመስል ቡድን ራሱ አሻራው አለበት እና በትልቅ ደረጃ ይሄዳል አይሄድም ሳይሆን አትሊስት ግን በጣም ጥሩ እግር ኳስ ይሄ ዘመናዊ የሚባለውን እግር ኳስ በሚገባ እያሳየ ይገኛል። ፖች እንግዲህ በቼልሲ፣ በስፐርስ፣ በፔዤ ነው እንዲሁም ያልተሳካ ጊዜ። በቼልሲ ራሱን የተባረረበት ምክንያት አልገባኝም። በእርግጥ አመቱ ጥሩ አልነበረም። ነገር ግን ወደ መጨረሻ ላይ ቡድኑን እየገጣጠመ እያለ ነበር ያልተሳካ ነገር የነበረው። ቶተንሃምን ምናልባት ከደረጃው ከፍ ያደረገው ስፐርስ ለዋንጫ የሚፎካከር ቡድን አልነበረም በፍጹም። በፖች ስር ግን በነዛ በሚገራርሙ ተጫዋቾች የማጥቃት ፍጥነቱ የነ ሃሪኬን የነ ሰን የነ ዴሊ አሊ ቡድን በጣም አስደናቂ ቡድንን በስፐርስ አሳይቶናል።
በፔዤ ግን ከባህሉ ጋር በእጅጉ የሚቃረን ቡድን ነበር ያጋጠመው። ሊዮኔል ሜሲ፣ ኔይማር እና ኪሊያንን ይዞ ፕሬስ ማድረግ አልቻልንም ነበር ይል ነበር እና ከዛ በኋላ እንግዲህ ለሱ ተጫዋቾች የሚመቹ ታታሪ ተጫዋቾችን በአሜሪካ ፉትቦል ላይ በአሜሪካ እግር ኳስ ውስጥ አግኝቷል ማለት እንችላለን። ያም እንግዲህ ባለድል አድርጎታል ማለት እንችላለን። ግን አሁን ካየናቸው ሁለት ጨዋታዎች በዘለለ አሁን ቀጣይ ከነ ፈረንሳይ ከአርጀንቲና ከዚህ ከትላልቅ ቡድኖች ጋር ቢገጥም ይሄን አጫወት ያሳየናል። እንግዲህ ባህሉ ነው። አሁን ይህንን ለማንሳት ደግሞ ወደኋላ መመለስ አለብን ብዬ አስባለሁ። ፖች ብዙ ጊዜ ፕራግማቲስት ነው። እውነት ለመናገር በትልቁ ልናነሳው የምንችለው ቻምፒየንስ ሊግ ፋይናሊስት የሆነ ጊዜ ሲቲን የገጠመበት መንገድ ነው። በተለይ ኢትሃድ ላይ ኦልሞስት ከመሀል ሜዳ የማያልፍ ቡድን ነው የነበረው። በጣም ኮምፓክት፣ በጣም ሎ ብሎክ የነበረ ቡድን ነው እና ፕራግማቲስትነቱ ሊመጣበት ይችላል። ፈረንሳይን በዚህ አይነት በጣም በሚገርም ማጥቃት ይገጥማል ብዬ አላስብም። ምክንያቱም ምንጊዜም እንደ ዩኒት ነው የምትሄጂው እግር ኳስ ላይ። አድማጭ ተመልካቾቻችን ሁላችን ነው አንደርስታንድ ማድረግ ያለብን። የምታጠቂ ከሆነ ሁሉም ነገር ይሁን ሳይድ ኢፌክት አለ። እንደ ዩኒት ወደፊት የምታጠቂ ከሆነ አሁን እሱ በሚጠቀምበት መልኩ ፕሬሲንጉ ጥሩ የሚሆን ከሆነ ከኋላ የምትከፍችው ቦታ አለ። ያንን ቦታ ደግሞ በደንብ አድርገው ኤክስፕሎይት ሊያደርጉ የሚችሉ እንደ ኪሊያን አይነት ተጫዋቾች ስላሉ በተወሰነው መልኩ ሪዘርቬሽን ላይ ይችላል። አሁን ያሳየን በሁለቱ ጨዋታ በዚህ ጨዋታ እስከ 70 ደቂቃ በመጀመሪያው ጨዋታ ደግሞ ኮምፕሊት የነበረውን ዶሚናንስ በነ ፍራንስ ላይ ይተገብረዋል ብዬ አላስብም፣ ሊቀጣ ስለሚችል። ይህንንም ነው ያሳየን ከዚህ በፊት ለምሳሌ ከአያክስ ጋር ለዋንጫ ለማለፍ በነበረው ጨዋታ ኦልሞስት ኮምፕሊትሊ ተበልጧል ጨዋታው። የመጨረሻዎቹ ደቂቃ ጎሎች የመጨረሻዎቹ ምናልባት 30 ደቂቃዎች ናቸው የወሰኑት። ሉካስ ሞራ ነው የወሰነው ማለት ይቻላል። ያ የአያክስ ቡድን በደንብ አድርጎ ዶሚኔት አድርጎታል። ስለዚህ አሁን ከገጠሙት ቡድኖች አንጻር ቀላል የሚባሉ አይደሉም። በነገራችን ላይ አውስትራሊያ በጣም ብዙ በመሮጥ በጣም ድንቅ የምትባል ቡድን ናት። ፓራጓይም ያሸነፉ። ፓራጓይ ቀላል የምትባል ቡድን አይደለችም። ስለዚህ ፖች ቀላል ቡድን ገጥሟል ማለት አንችልም። ነገር ግን በፈረንሳይ ሌቭል ያለ ቡድን ሲገጥም ደግሞ በዚህ መንገድ ይሄዳል ብዬ ደግሞ በፍጹም አላምንም። እንዳልሽው ይሄ ፕራግማቲስቱ እነቱ ሊነሳ ይችላል። ፋር ለመሄድ ግን አሁንም ቢሆን ዲፌንሱን በእጅጉ ማስተካከል አለበት። የበለጠ ጫናው ሲገባ ጫናን መቋቋም እንዴት ነው የሚችለው የሚለው ነገር በእጅጉ መታየት አለበት ብዬ አስባለሁ። ወደ ብራዚል እና ሃይቲ እንግባ። ሃይቲ እንግዲህ የመጀመሪያው ከዓለም ዋንጫ የተሰናበተች ሀገር ሆናለች። ብራዚል ኩኛ 2 ጎል አግብቶ ያቺን ዳንሱን ደንሷታል። እንዴት ነው ዳንሷ? እንዴት አለ? ቪኒ አልቻለበትም። የሆነ ፈጠን ያረጋል። አብዛኞቹ ዳንሱን በኩኛ ልክ አልቻሉት። ምናልባት በማንቸስተር ዩናይትድ ቤት አማድም እንደዚህ ኢንተንስ የሆነ እጁን የሚያደርግበት መንገድ ኩኛ ጎሎች ከማስቆጠርም በላይ በቡድኑ ትልቁ ለውጥ ነው ማለት እንችላለን ታክቲካሊ። ከዛ በፊት ግን ራፊኛ በዚህ ጨዋታ ላይ በአሳዛኝ ሁኔታ ፈርስት ሃፍ ላይ ተጎድቶ ወጥቷል። ከዛ ውጪ ይሄ ማቲያስ ኩኛ የነበረው ትልቅ ልዩነት አለ። በተለይ ኢገር ቲያጎ ሲገባ በዚህ ቡድን ውስጥ ክላሲክ ነምበር 9 ነው ማለት እንችላለን። ቦክስ ውስጥ የሚቆይ ኳሶችን የሚጠብቅ አይነት ክሮሶችን የሚጠብቅ አይነት ቡድን ነበር ማለት እንችላለን። ይሄንን ደግሞ ለማድረግ የብራዚል ብሔራዊ ቡድን ስሩ ቦሎችን የሚያቀብሉ የመሃል ሜዳ ተጫዋቾች ያስፈልጉታል። ላይን ብሬከር ፓሶች ወይም መስመር ሰንጣቂ ኳሶችን እንደተነጋገርነው ከዚህ በፊት ይሄ ከአታኪንግ ሚድፊልደር ጋር የሚሰለፉ ተጫዋቾች ናቸው ሶስቱም ማለት ትችላለሽ። ምናልባት ፒኩዌታ ጥሩ ነበር ትላንትና ለቪኒ ያደረገው አሲስት በጣም የሚደንቅ ነበር። ከሱ ውጪ ግን ካሴሚሮንን ብታዩ ብሩኖ ጉማሬዥን ብታዩ በአብዛኛው ይሄ የሚታወቁት በልፋታቸው። ብሩኖ ጉማሬዥ በኒውካስል ተመልክተናል። ካሴሚሮ ከሪያል ማድሪድ ጀምሮ እንዲሁም በማንቸስተር ትንሽ ጎሎችን ጨመረ እንጂ ሞር ዲፌንሲቭ ሞር ይሄ አንቲሲፔሽኑ ኳስ ወዴት ትሄዳለች ብሎ በመገመት ታክሎቹ ነው የሚታወቁት እና ኢገር ቲያጎ በነገራችን ላይ በሜዳ ውስጥ ለ62 ደቂቃዎች በሞሮኮ ጨዋታ ቆይቶ 0.66 የሆነ ኤክስጂ ነበር ያስመዘገበው። ስለዚህ ይሄ ተጫዋች ስታክ አድርጓል እዛ ቦክስ ውስጥ ቆይቶ። አጠገቡ ያሉትም ተጫዋቾች ለነቪኒ ጉዳት ነው የሆነባቸው፣ ምክንያቱም ፍሌክሲብል አልነበረው። ለዚህ ነው ማቲያስ ኩኛ ከጎሎቹም ባለፈ ትላንትና የቡድኑ ትልቁ ለውጥ ፈጣሪ ነበር ልልሽ የፈለኩት። ማቲያስ ኩኛ ትላንት በዋናነት ኳስ የሚጠብቅ ተጫዋች አይደለም። ሙቭመንቱ በጣም የሚደንቅ ነው። ወደ ውስጥ ይገባል፣
ኳሶችን ይቀበላል ከነ ካሴሚሮ። ከዛ ደግሞ ለነ ቪኒ ቦታ ይፈጥርላቸዋል። የተቆጠረውም ጎል ላይ የኩኛን አቋቋም መመልከት እንችላለን። ከዛ ውጪ በእያንዳንዱ ለምሳሌ ራፊኛ ኦፍሳይድ ተብሎበት የተሻረበት የመጀመሪያው ድንቅ ጎል ነበር። እዚህ ቦታ ላይ የኩኛ ቦታ ላይ ነው የገባው በቀኝ በኩል። ከዛ ውጪ ከዛም በኋላ ላይ አንድ ሌላም ኳስ ከግብ ጠባቂው ጋር ተገናኝተው ነበር። እነዚህን ስንመለከት የማቲያስ ኩኛ ነገር እኔ በሞሮኮ ጨዋታ ለምን እንዳልገባው ግራ ሲያጋባኝ ነበር ብዬሻለሁ። እና በዋናነት ማቲያስ ኩኛ ጨዋታው ላይ በጣም ትልቅ ለውጥ አምጥቷል። ሁለተኛው ጎል የመጀመሪያው ጎል ሲቆጠር ራሱ ያስቆጠረው ጎል ሲቆጠር መመልከት እንችላለን። ከመሃል ነው ኳስ ራሱ ቀማ፣ ለብሩኖ ጉማሬሽ ሰጠው። ብሩኖ ጉማሬሽ ደግሞ ለቪኒ ሰጠው። ቪኒ ያችን ኳስ ሲመታ ታፒኗን አገኛት። ስለዚህ ይሄ የዲፌንሲቭ ወርኩ ራሱ የተለየ ነበር ማቲያስ ኩኛ። ይሄንን ደግሞ እናውቃለን። በአትሌቲኮ እዚህ ቦታ ላይ ተጫውቶ ያውቃል። ዲፌንሲቭ ወርኩን በጣም ጥሩ ነበር። በወልቭስ በማንቸስተር ዩናይትድ በጣም ከሚደነቀው ነገሩ አንዱ ለምሳሌ የአንፊልዱ ጨዋታ ላይ እንዴት ጊዜ መግዛት እንደሚቻል ባለቀ ሰዓት፣ በኤቨርተኑ ጨዋታ ላይ ይሄ ቦል ኬሪንጉ በጣም የተለየ ይበራል ማለት ትችያለሽ፣ ኳስ ይዞ ማለት ነው። እና በጥልቀት እየተመለሰ ኳስ ለመቀማት በጣም አዳጋች የሆነ ተጫዋች ነው። እና የድሪብሊንግ ስኪሉ ብራዚላዊ የሚመስል ነው። ከዛ ደግሞ ኳሷን እየነዳ ይዟት የሚሄድበት መንገድ ከኳስ ጋር ሳይሆን ያለ ኳስን ብትሮጪ የምትቀድሚው አይነት ተጫዋች አይመስልም። እና በጣም ድንቅ የሚባል የጨዋታውን ትልቁን ፖይንት ያገኘው እሱ ነበር ማለት እንችላለን። የቪኒ ዛሬ ከሞሮኮም ጨዋታ በላይ ፍሌክሰብል እንዲሆን የፈለገበት ቦታ እንዲገባ፣ ምክንያቱም አብረሻት ትደረቢ እንደዚህ ፍሌክሲቢሊቲውን ያገኘ ፒኩዌታ ራፊኛም እስከሚወጣ ድረስ ይህንን ኮምቢኔሽን በትክክል ተመልክተነዋል ማለት እንችላለን። ስለዚህ የኩኛ አስፈላጊነት ከዚህ በኋላ በእጅጉ ባለፈው ጨዋታ አንቸሎቲ የተማረ ይመስለኛል። የተማረ ይመስለኛል። ከዛ ውጪም ኢቨን እሱን እኔ ለምን 62ኛ ደቂቃ እንደቀየረው አላውቅም። ምናልባት ሃትሪክ የመስራት እንትን ኬንሪክን ነው ያስገባው፣ ኢገር ቲያጎን አልነበረም። ስለዚህ የኩኛ ለውጥ በዋናነት በቡድን ውስጥ ትልቅ ነገር የሰራበት እና ብራዚል አሁን ላይ የሚነሳው ነገር አለ አይደል? አንቺም ከዚህ በፊት ታነሽ የነበረው የብራዚል የሚባለው ጨዋታ በ80ዎቹ እነ ሶቅራጥስ ይመስሉኛል። ከዛም በኋላ በነ ሮናልዲኒዮ ፉትቦል ስቲ ብራዚል ስቲ የሚመጣብሽ አለ የሳምባ ወይም ይሄ አለ አይደል? የእግር ኳሳቸው የተለየ ነው ማለት እንችላለን። እና እዚህ ላይ አሁን እርግጥ ነው የብራዚል ደጋፊዎች ይህንን ማየት ይፈልጋሉ፣ የዓለም እግር ኳስም ይፈልጋል። ከዛ በላይ ግን ዋንጫውን ይፈልጉታል። ስለዚህ ካርሌቶ ይሄ መንገድ ካዋጣቸው፣ አሁን ይሄ ባላንስ አድርገው ቡድናቸውን የሚቀጥሉበት መንገድ ካዋጣቸው በትክክልም መቀጠል አለባቸው። አሁን በትልልቅ ጨዋታዎች ላይ የካውንተር ፉትቦል ሊጫወቱ ይችላሉ። ኳስ መያዝ ላይ ሊያንስ ይችላል። ከሞሮኮ ጋር የታዩ አንዳንድ ድክመቶች ሊታዩ ይችላሉ። ስለዚህ ይሄ ነገር ያን ያህል ደጋፊውን እንትን ይለዋል ብዬ አላስብም። ቦዘር ያደርገዋል ወይም ይረብሸዋል ብዬ አላስብም። እና ብራዚል በዚህ መንገድ የምትቀጥል ይመስለኛል። ሌላው በጣም ድንቅ ብቃት ያሳየው በዚህ ጨዋታ ላይ ቪኒሺየስ ጁኒየር ነው ማለት እንችላለን። አንደኛ የማቲያስ ኩኛ ጋር የተያያዘ ነው። ነፃነትን አግኝቶ ነበር፣ አሲስት አድርጓል። ኦልሞስት ሶስቱም ኳስ ላይ እጁ ነበረበት። የመጀመሪያው ኳስ ላይ ኩኛ ከሰጠው በኋላ ራሱ እንዲያገባ እሱ ነው የመታው ኳሱን። ሁለተኛው ኳስ ላይ የሚገርም አሲስት ነው ያደረገው እና ትላንት በነፃነት ሲንቀሳቀስ ነበር። ቪኒ እንግዲህ በሪያል ማድሪድ ቤት ሪያል ማድሪድ በአብዛኛው ኮከቦቹን ያን ያህል ክብር የሚሰጥ ቡድን አይደለም። እንደምታውቁ ክርስቲያኖም ላይ የጮሁ ደጋፊዎች ናቸውና ቪኒ በሽንፈቶች ላይ የሚተች ተጫዋች ነው። ነገር ግን እሱ የሚመቸውን አሰልጣኝ ካገኘሽለት፣ እንደ ካርሌቶ አይነት ባህሪውን ካወቅሽለት፣ አሁንም ቢሆን ከዓለማችን ኮከብ ተጫዋቾች ከቀዳሚዎቹ ተርታን የሚሰለፍ እንደሆነ በትላንቱ ጨዋታ አሳይቷል። ፈጣን፣ በጣም ጠንካራ ነው። ይሄ ከነ ሮናልዲኒዮ የሚለይ አይነት ድሪብሊንግ ስኪል ያለው ይሄ ብራዚላዊነቱን ታይበታለች። ከዛ ደግሞ አውሮፓ ቀመስነቱ በጣም ጠንካራ ነው። ሲጎዳ አታዩም። በጨዋታውም ላይ ደግሞ የሚያደርገው ይሄ ተጽዕኖ በጣም ከባድ ነው። አንድ ለአንድ ተከላካዮች መያዝ በጣም ይከብዳቸዋል። ሰከንድ ሀፍም ላይ እንግዲህ እነ ማርቲኔሊ ተቀይሮ የመጀመሪያውን ኳስ ነበር ብረት የገጨበት። ኦፍሳይድ ኳስ ኬንሪክ አግብቶ ነበር። ቆንጆ የሚባል ኳስ። ሁለት ኦፍሳይድ ኳሶች ተቆጥረዋል ማለት ነው። ራፊኛ መጀመሪያ ላይ ራፊኛ ኦፍሳይድ ተብሎ ቆሟል፣ ግን አንድ ቺፕ አድርጎ የሳታት ኳስ
ኦፍሳይድ አትመስልም ቱ ቢ ኦነስት መጀመሪያ ላይ እና ብራዚል ሞር የተሻለ ግን ያኛውን ብራዚል ደግሞ የማይመስል ቡድን ተመልክተናል ማለት እንችላለን። በአጠቃላይ ሶስቱም የዓለም ዋንጫ ጨዋታዎች በጣም ማራኪ ነበሩ ማለት እንችላለን። ኔይማርም እንግዲህ በቀጣዩ የብራዚል ጨዋታ ይመጣል የሚል ተስፋ አለ አንቸሎቲም ብለዋል። ስለዚህ የብራዚል ደጋፊዎች እንጠብቃለን ማለት ነው። አዎ የብራዚል ደጋፊዎች መጠበቅ አለባችሁ። ኔይማር እንግዲህ ትላንት ትንሽ አሳዛኝ ፉቴጆች ታይተው ነበር። ከቡድኑ ጋር መጓዝ እንደማይችል ተነግሮት ነበር በጉዳት ምክንያት። እንግዲህ እንዴት በጣም አሳዛኝ ልብ ሰባሪ ነገር ነው እውነት ለመናገር። ይሄ ልጅ ካለው ክህሎት አንጻር ለብራዚልም ሆነ በአጠቃላይ በዓለም እግር ኳስ ላይ ተመልክተነዋል የሚለው ነገር ትልቅ ጥያቄ ይመስለኛል። ይሄ ያለው ስኪል ጄኔሬሽናል ታለንት ነው፣ በብዙ ዓመታት አንድ የሚገኝ ነው እና በጣም ድንቅ የሚባል ተጫዋች ነው። ነገር ግን ጉዳት በእጅጉ በቃ ከጎዳቸው ተጫዋቾች እኛም እግር ኳሳችን ላይ ማጣት የማንፈልገው ምናልባት አንድ ተጫዋቾች ፐርፎርም ባደረጉበት ሌቭል ስንመዝን አይደለ ብዙ ጊዜ የላሚን ያማል የኢንተር ሚላኑ ደርሶ መልስ ጨዋታ ዋን ኦፍ ዘ ቤስት ብዬሻለሁ። የክርስቲያኖ የቻምፒየንስ ሊግ አብዛኛው ጨዋታዎች የሊዮኔል ሜሲ ኬሪየሩም ሜሲ ኔይማርም እንደዚህ አይነት ጨዋታዎችን አሳይቶናል። ለምሳሌ 6-1 ፔዥን ባሸነፉበት ጨዋታ የነበረው ኔይማር እስካሁን አይኔ ላይ ነው እና በጣም አሳዛኝ ነው እውነት ኔይማርን በዚህ ዓለም ዋንጫ ላይ አለማየታችን። አሁንም እንግዲህ ሁለተኛው ጨዋታ አምልጦታል። በቀጣይስ እኔ አሁን እርግጠኛ አይደለሁም እውነት ለመናገር ሜዳ ላይስ ገብቶ ይሄን የድሮውን ነገር እናያለን። በእርግጥ እግር ኳስ የሚጠፋብሽ ነገር አይደለም፣ ግን አሁን ያለው እግር ኳስ በተለይ ኢንቴንሲቲው በጣም ከባድ ነው። ለጉዳት ለሚደራረባቸው ተጫዋቾች የሚሆን አይደለም እና ኔይማርን ባናጣው ቢያንስ የመጨረሻዋን እግር ኳስ ህይወቱ በዚህ ዓለም ዋንጫ ላይ ብንመለከተው በጣም ደስ ይለኛል። ግን በቶፕ ሌቭል እንመለከተዋለን አላውቅም። ምኞቴ ግን ያ የብዙ ኮከቦችም አይድል ነው የነ ያማል የነ ቪኒሺየስም ምንም ጥርጥር የለውም። እግር ኳስን ከወደድሽ ኔይማርን መጥላት በፍጹም የሚቻል ኢምፖሲብል ማለት ዋን ኦፍ ዘ ቤስት በቃ በዓለም እግር ኳስ ላይ ሮናልዲኒዮ ያለሽ ይሄ እግር ኳስን እንድትወጂ ከሚያደርጉሽ ከመጀመሪያዎቹ ረድፍ ኔይማር የሚቀመጥ ተጫዋች ነው እና አሁንም እንግዲህ ምኞታችን እግር ኳስ እንደሚወድ ሰው ይሄ ተጫዋች እንዲመለስልን ነው ማለት እንችላለን። አሁን ደግሞ ስለ ቶማስ ቱሄል ቡድን እናውራ። አዎ በእንግሊዝ እንግዲህ ትልቅ ለውጥን እየፈጠረ ያለው የቶማስ ቱሄል ቡድን እንግዲህ ትላንት አንድ የዘ አትሌቲክን አርቲክል እያነበብኩ ነበር እና በጣም ነው ቀልቤን የገዛኝ። በተለይ ይሄ ወይዘሩን ለመልመድ የሄዱበትን ርቀት ስመለከት ፉትቦል ምን ያህል አሁን ያለው ፉትቦል ምን ያህል ሳይንሳዊ እንደሆነ ነው የምትረጁ፣ ምን ያህል ጥልቅ እንደሆነ፣ ምን ያህል ለእያንዳንዷ ነገር እንደሚጨነቁ ትረጃለሽ። በተለይም ከሙቀቱ እንግዲህ በአሜሪካ እንደምታውቂው በጣም የተለየ ነው እና ካሉበት ቦታ በላቲቲዩድ ላይኑን በማስመር በተለይም ከመስመሩ በስተደቡብ ያሉት ማንኛውም ቦታ ከ1994 በኋላ ሞቃታማ እንደሆነ ይታወቃል እና ይህንን ነገር ኮንሲደር በማድረግ ነበር የሚያርፉበትን ቦታ በተለይም በክረምት ዓለም ዋንጫ ላይ በአብዛኛው የክለቦች የክረምት ዓለም ዋንጫ ላይ ምክትል አሰልጣኙ ይህንን ነገር ሲያቀርብ ነበር። እንዴት ነው የጨዋታ መንገዳችንን ከዚህ ሙቀት ጋር ማጣጣም የምንችለው? ምናልባትም ብዙ ጊዜ በሙቀት ቦታዎች ስትጫወች ኢንቴንሲቲን ከመቀነስ ጋር ይያያዛል እና ፖች ግን ያንን ከማድረግ ይልቅ ባለፈው ዓመት የዓለም የክለቦች ሻምፒዮና ላይ ተገኝቶ ነበር። ሙቀቱን ታዝቦታል፣ እንዴት መጫወት እንዳለበት ገብቶታል። ስለዚህ የእንግሊዝ ብሔራዊ ቡድንን ምንድን ያደረገው ወደ ዳላስ እንዲሄዱ ነው ያደረገው። በዳላስ በተለይ ይሄ ኮምፈርተብል ባለመሆን ውስጥ ነገሮችን እንዲለምዱት ነበረ ለማድረግ የሞከረው ቶማስ ቱሄል እና ሙቀቱን እንዲላመዱ ያደረገበት መጠን በጣም የሚገርም ነው እና ተጫዋቾቹ እንግዲህ ከመጀመሪያው ጨዋታ ኢንቴንሲቲው በጣም ከብዷቸው ነበር። ደጋፊዎቹን ሰላም ለማለት የሄዱበት መንገድ በጣም ከባድ ነበር፣ ያስታውቅ ነበር ድካም። ቶማስ ቱሄልም ሲናገር በመልበሻ ቤት ውስጥ ምን ያህል እንደተዳከሙ፣ ምክንያቱም በኢንቴንሲቲው በጣም ላቅ ያለ ጨዋታ ነበር ያደረጉት ማለት ይቻላል። በዛ ጨዋታ ላይ ምናልባትም አሁን የፊፋ ሜትሪክሶች አሉ ሩጫዎችን የሚለካበት ሜትሪክሶች በዘመናዊ እና
በዚህ ሜትሪክስ መሰረት እንግዲህ 5ኛው ሀገር ሆናለች ከ20 እስከ 25 ኪሎ ሜትር በሰዓት ሩጫዎችን በማድረግ ፈጣን የሚባለውን ዞን 4 የሚባል መለኪያ ነው። ዞን 5 ዞኖች አሉ የምትከፋፊበት ይሄንን ነገር ዞን 4 በሚባለው ነገር ከ20 እስከ 25 ኪሎ ሜትሮችን በመሮጥ በጣም ፈጣን የሚባለውን ሩጫ 5 ቡድኖች ናቸው ከነሱ በላይ አድርገዋል ማለት የሚቻለው። እነ ፍራንስ፣ እነ ጆርዳን፣ እነ ብራዚል እና እነ ኦስትሪያ ናቸው። ኦስትሪያ እንደምታውቂው በራልፍ ራግኒክ በጌገን ፕሬሲንግ አባት በሚባሉት የሚሰለጥን ቡድን ነው እና በተለይም በረቡዕ ጨዋታ AT&T ስቴዲየም ላይ በጣም ትልቅ የተባለ የኤር ኮንዲሽኒንግ ተገጥሟል። ካለሱ 34 ዲግሪ ነው ሙቀቱ። ነገር ግን ስቲል ከዚህ ኤር ኮንዲሽኒንግ ጋር በተያያዘ ወደ 22 አካባቢ ወርዶ ነበር። ግን እንደዛም ሆኖ በጣም ከባድ የነበረ ሙቀት ላይ ነው የተጫወቱት እና ሰከንድ ሀፍ የነበረው ከክሮኤሽያ ጋር ይህንን ሁላ ነገር ተቋቁመው የሄዱበት መንገድ በጣም አስደናቂ ነበር። ስለዚህ ቶማስ ቱሄል ዝግጅቱን የጀመረው ከ1 ዓመት በፊት ነበር ማለት እንችላለን። ምን ያህል ፉትቦል ይሄ በቀላሉ ዝም ብለሽ ከመሬት ተነስተሽ የምትሰሪው ነገር እንዳልሆነ ቦታ መረጣዎች፣ የቱ አካባቢ የበለጠ ሞቃት ነው፣ በዛ ውስጥ ሄደን ደግሞ የበለጠ እንለማመድ፣ የበለጠ በዛ ውስጥ መልመድ እንችላለን የሚለውን ነገር ሲያዩ ነበር። ከኮስታሪካው ጨዋታ በኋላ ጆርዳን ሄንደርሰንም ስለዚህ ተጠይቆ ነበር። እንዴት ነው በዚህ ሙቀት ውስጥ በኢንቴንሲቲ መጫወት ትችላላችሁ የሚል በጣም ጥሩ ጨዋታ ነው የተጫወት ነው። ሀሳባችንም በዛ ኢንቴንሲቲ መጫወት ነው የሚል ነገር ነው የተነሳው እና ቶማስ ቱሄል በዚህ ሙቀት ውስጥም ቢሆን በፕሪሚየር ሊግ አይነት ጨዋታ መጫወት ይፈልጋል። በዋናነት ሀሳቡም የነበረው በዚህ ኢንቴንሲቲ ለመጫወት የፈለገው ተጫዋቾቹ እንደምታውቂው እንደነ ራይስ፣ እንደነ አንደርሰን፣ እንደነ ጁድ፣ ሃሪኬን አይነት ቢሮጡ ማይደክማቸው ተጫዋቾች ናቸው። ስለዚህ በዚህ ሙቀት ውስጥ ደግሞ የበለጠ ቡድኖች እንደምታውቂው በሎ ብሎክ ነው የሚጫወቱት። ኃይል ቆጣቢ በሚባል ኳሱን በመያዝ ነው የሚጫወቱት። ቱሄል በአንድ በኩል ኳሱን በተቻለው መጠን ከኋላ ባለፈው እንዳወራንበት ኳሱን ተከላካዮች በተደጋጋሚ እየተጫወቱ ኃይል ቆጣቢ ለማድረግ ይሞክራል። ኳሱን ሲያጣውና በአንዳንድ የሽግግር ወቅቶች ደግሞ ፈጣን የሆነውን አይደለ በተለይ በክሮኤሽያ ጨዋታ የተመለከትነው እና በዛ ጨዋታ ላይ በጣም ብዙ ሩጫዎችን ሊያሳካ የቻለው በዚህ ምክንያት ነው ማለት እንችላለን። ዝግጅቱ ከዓመት በፊት የጀመረ ፕላኑ ከዓመት በፊት የጀመረ እዚህም ደግሞ ሲመጡ ይህን ያህል የፈጀ ነው። ወደፊት እንግዲህ የሚጫወቱት ጨዋታ ላይ ትንሽ ከባባድ ነገር ሊያጋጥማቸው ይችላል። ምክንያቱም ይሄ ኤር ኮንዲሽኒንግ ማይኖርባቸው ስቴዲየሞች ላይ ሊሄዱ ይችላሉ፣ በተለይ አንደኛ ከወጡ። ስለዚህ አሁን እነ ኒው ጀርዚ የሚባለው ከጋና እና ከፓናማ ጋር ነው የሚጫወቱት። ኒው ጀርሲ እና ፎክስቦሮ የሚባለው ስቴዲየም ላይ ሁለቱ ጨዋታ ላይ ኤር ኮንዲሽኒንግ ሲስተሙ አለ፣ ሜዳው ጥሩ ነው። ከዛ በኋላ ግን ካለፉ በኋላ ከባባድ ችግሮችን ሊያጋጥማቸው ይችላል። ያንንም ተቋቁሞ ግን በጣም የሚገርም ኢንቴንሲቲ እያሳየን ነው እና የቶማስ ቱሄል በአጠቃላይ ዝግጅቱ ሰፊ እንደነበር ማየት እንችላለን እዚህ ጋር። ሌላው እንግዲህ ሀና የፕሪሚየር ሊግ ድልድል ወጥቷል። የዓለማችን ምርጡ ሊግ ይባላል በብዙዎች። ምንም ጥርጥር እንግዲህ የእሱ የጨዋታ መርሃ ግብር ይፋ ሆኗል። ፕሪሚየር ሊግ ሻምፒዮን የሆነው አርሰናል እንግዲህ ከኮቨንትሪ ሲቲ ጋር በሊጉ ነሐሴ 21 ምሽት 4 ሰዓት ላይ እንግዲህ በይፋ ይጀመራል። በመጀመሪያዎቹ 5 ጨዋታዎች ጥሩ የሚባሉ አጓጊ የሆኑ ጨዋታዎችን እናያለን ተብሎ ይጠበቃል። በብዙዎች ዘንድ ግን የማንቸስተር ዩናይትድ እና የማንቸስተር ሲቲ ጨዋታ በአራተኛ ሳምንት ደርቢ ስለሆነ በኦልድ ትራፎርድ ይካሄዳል። እንዲሁም በሶስተኛው ሳምንት ደግሞ ለንደን ደርቢ ቼልሲ ከአርሰናል ይጫወታሉ። ምን ትላለህ? እንግዲህ በዚህ ማያይዘህ አርሰናል ዲክላን ራይስን መርጧል የዓመቱ ተጫዋች። ምንም ጥርጥር የለውም አይደለ? ይሄ የዲክላን ራይስ አይደለም በአርሰናል ከብሩኖ ጋር ራሱ አንገት ለአንገት ተያይዘው ነው መጨረሻ ላይ የሪከርድ መስበሩ ብሩኖ በጣም የሚገባው ነው። ራይስም ሌላኛው ራይስ ቢሸለም እኔ ለምን ተሸለመ የምልለት ተጫዋች አይደለም። እውነት ለመናገር በጣም ቤስት የሚባል ፐርፎርማንስ ነው ያሳየው። ፕሪሚየር ሊጉ እንግዲህ አትሊስት ይርቅብናል። ዓለም ዋንጫም በደንብ እስኪጋጋል ድረስ ከፕሪሚየር ሊጉ ስሜት ምንወጣ አይደለንም እና ጥሩ እንትኖችን እያየው ነው። የማንቸስተር ዩናይትድ ደጋፊዎች በአብዛኛው ቀላል የሚባለው ነገር ደርሶናል እያሉ አርሰናልን
ከ10 ሳምንት በኋላ ወደ 16ኛ ሳምንት ነው የሚያገኙት። አብዛኞቹን ጨዋታዎች ጠንካራ የሚባሉትን ከሲቲ ውጪ አያገኙም። በአርሰናል በኩል እንግዲህ የአምና ሻምፒዮን ማንም ቢመጣ የምትገምቹ ቡድን ነው። ነገር ግን አሁን የዝውውሩ መስኮት በእጅጉ ይወስኗል ብዬ አስባለሁ። እንዴት ነው የሚያልፈው የሚለው ነገር እና ጨዋታዎቹን አሁን ላይ ሆኖ እንትን ማለቱ ከባድ ነው። አሁን ለምሳሌ ሲቲ ቶናሊን እና አንደርሰንን ካስፈረመ በጣም ከባድ ነው የሚሆነው ለሊጉ ቡድኖች። ነገር ግን አንዳቸውን አስፈርሞ ሌሎቹን ከተጠናከሩ ይህን ጨዋታ የምናይበት መንገድ የተለየ ነው የሚሆነው እና በፕሪሚየር ሊጉም እንግዲህ አብረናቸው ከአድማጭ ተመልካቾቻችን ጋር መቆየታችን የማይቀር ስለዚህ ጨዋታዎቹ ሲደርሱ በደንብ እናየዋለን ማለት እንችላለን። ምናልባት አርሰናል በሁለተኛ ሳምንት አስቶን ቪላ ጋር ነው የሚሄደው። ይሄ ቡድን አለቅህም ብሎታል። እንግዲህ እንደምታስታውሱ ባለፉት ዓመታት በአርሰናል በኩል ብዙ ነጥቦች የተጣሉት በቪላ ጨዋታ ነው። ከዋንጫ ብዙ ጊዜ ያስቀራቸው እና የአርሰናል ጨዋታዎች እውነት ለመናገር ቀላል የሚባሉ አይደሉም። ከሰንደርላንድ ጋር አዌ ያለው በጣም ፊዚካል ቲም ነው። ከብራይተን ጋር አለው በጣም ከኳስ ጋር ጥሩ የሆነ ቡድን ነው እና አርሰናል ቀላል የሆኑ ጨዋታዎች ገጥሞታል ብዬ አላስብም። ሊቨርፑልም ከኒውካስል ከኖቲንግሃም ከዛ በኋላ ቀላል የሚያጋጥመው ኤፕስዊች ታውን እና ፉልሃም በርንማውዝ ይሄም ሪላቲቭሊ በጣም አሪፍ የሚባል ነው ማለት እንችላለን። ሌላው የሲቲ ነው። እንግዲህ ሲቲ በርንማውዝ ከዋንጫ ካሰናበተው ቡድን ጋር ነው የሚጀምረው በሜዳው። ከዛ በኋላ ፓላስ ሜዳ ላይ ይሄዳል። ከዛ ከኮቬንትሪ ጋር ይጫወታል። ወደ ዩናይትድ ሜዳ ያመራና ሰንደርላንድ ጋር እነዚህ 5 ጨዋታዎች ይሆናሉ ማለት ነው። እንግዲህ እንዳልኩሽ ወደፊት ደግሞ ፕሪሚየር ሊጉን ሲጀምር በደንብ በሰፊው በትንተናዎች የምንገናኝ ይሆናል። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።